ልጅ ለትዳር ዝግጁ ስትሆን የምታሳያቸውን ምልክቶች እንመልከት። ስለ ወደፊት ሕይወታችሁ እንድትወያዩ እንድታቅዱ ሐሳብ ታቀርባለች። ችግሮች ሲፈጠሩ ወይም ስትጋጩ ተነጋግራችሁ እንድትፈቱት ሐሳብ ታቀርባለች። ትንከባከባለች፣ ታስብልሃለች። በአግባቡ እራት፣ ቁርስ፣ ምሳ መብላትህን ትጠይቅሃለች። ወደፊት የምትወልዳት ልጅ ምን አይነት እንደምትሆን ወይም እንደሚሆን በቃላትም ባይሆን የተለያዩ ልጆች ምስል ስታይ ትመኛለች። አልኮል እንዳትጠጣ ተጽዕኖ ታደርጋለች። ብትጠጣ እንኳን በመጠኑ እንዲሆን ትመክርሃለች። ሦስተኛ ወገን በመካከላችሁ እንዲገባ አትፈልግም። ጥሩ ተሞክሮ ያላቸውን ባለትዳሮች ስታይ መንፈሳዊ ቅናት ያድርባታል። የኔ ትዳርም እንደነሱ ቢሆን በማለት ትመኛለች። በውሳኔዋ ቆራጥና የማትለዋወጥ ትሆናለች። ቤተሰቦችህን ትወዳቸዋለች፣ ታስብላቸዋለች፣ ትቀርባቸዋለች። ስትቀየምህ ታኮርፋሃለች እንጂ ለሰው አትናገርም በፍጹም። ሌላውን እናንተ ጨምሩበት። ሩሃማ የድንግል ማርያም ልጅ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው